እነዚህን 3 ነገራቶች ሳታውቁ የተሻለ እናት መሆን አትችሉም። አንደኛ ልጆችሽ ፐርፌክት የሆነች እናት አይደለም የሚፈልጉት። ፕሬዘንት የሆነች ለወደፊታቸው የምታስብ እነሱን የምትረዳ ስታጠፋ ደግሞ ይቅርታ የምትጠይቅ አንድ ነገር ግራ ሲገባቸው እጃቸውን ይዛ የምታስረዳ እነሱ የተሻለ እንዲያውቁ ለራሷ በየቀኑ የምትማርና ማንነቷን ሁሉ ጊዜ የምታሳድግ። ሁለተኛ ልጆችሽ ያንቺ አይደሉም። አላህ እነሱ ራሳቸውን እስኪችሉ ድረስ ለዛ ደረጃ እንድታበቂያቸው አማና አንቺ ጋር አስቀምጦ ነው። የዚች የማይንድሴት ለውጥ በጣም ጠቃሚ ነው። ይሄንን ስትገነዘቢ ለነሱ ሞር እዝነት ይኖርሻል። እነሱን ከመቆጣጠር እነሱን ሊድ ወደ ማድረግ ትሄጃለሽ። ልጆችሽ ደግሞ ለአኺራ ኢንቨስትመንት እንደሆኑ ታስታውሻለሽ። ራስሽን ደግሞ ከሪዛልቱ ታላቅቂና አንቺ ማድረግ ያለብሽን ነገር ብቻ ማድረግ እንዳለብሽ ፎከስ ታደርጊያለሽ። ሶስተኛ ልጆችሽን ከስክራች ወይም ደግሞ ከዜሮ ተነስተሽ አይደለም የምታሳድጊው። አላህ Subhanahu Wa Ta'ala ሲፈጥራቸው ኦሬዲ ናቹራል የሆነ ፍጥራ ይዘው ነው የሚወለዱት። ኦሬዲ የተሰጣቸውን ፋውንዴሽን ነርቸር ማድረግና ፋውንዴሽኑን ቢልድ ማድረግ ነው የሚጠበቅብሽ አንቺ።